ጠቅላይ ሚኒስተሩ ምን አሉ? ከመራጩ ይልቅ ተመራጩ ያሳስበኛል ብለዋል። እውነታቸውን ነው። ምክንያቱም ይህን የተከፋፈለ ህዝብ ማስተዳደር በጣም ይከብዳል። ለምሳሌ ከአማራ ክልል ቢመረጥ ከኦሮሞና ከትግሬ ይነሳበታል ተቃውሞ። እንዲሁም ከትግራይ ቢመረጥ ከኦሮሞ ከአማራም እንዲሁ በተመሳሳይ ተቃውሞ ይነሳበታል። ስለዚህ በቀላሉ ማስተዳደር አይችልም ማለት ነው። ይህ ህዝብ በመከፋፈሉ ምክንያት በተለያየ ቦታ ጦርነት እየፈጠረ የዚችን ሀገር ውድቀትና ኢኮኖሚ መዳሸቅ ከፍተኛ ሚና ተጫውቷል። በዘረኝነት እንዲሁም በሃይማኖት እየተከፋፈለ ሀገሪቱ እንዳታድግ በኢኮኖሚ እንዳትበለጽግ በጣም ከፍተኛ ውድቀት አስከትሏል። ይህም ህዝቡ ተረጋግቶ እንዳይኖር በድህነት እንዲኖር አድርጎታል። እየለመነ እንዲኖር አድርጎታልና ብቻ ጠቅላይ ሚኒስትሩ ያሉት ትክክል ነው። አንድ አድርጎ መግዛት በጣም የሚከብድ ህዝብ ነው። እንደ አፄ ቴዎድሮስ ልብ ያለው ጀግና እስካልተፈጠረ ድረስ ኢትዮጵያን አንድ አድርጎ መግዛት አይቻልም። ከባድ ነው። ስለሆነም እኛ የመረጥነውን ሳይሆን እሱ ፈጣሪ የመረጠውን ይስጠን እንጂ ከባድ ነው።